ሰላም እንዴት ናችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ወንድማችን አማን ሻሎም አንድ ቪዲዮ ሰርቶብኝ ነበር መሰለኝ ትናንትና ነው ያየሁት። እንዳጋጣሚ ሆኖ ምንም ሚል ክሌም አድርጓል እዛ ቪዲዮ ላይ ከጾም ጋር በተገናኘ ይሄ 40 ቀን ወይ ደግሞ ታላቁን የአብይ ጾምን የደነገገው መጀመሪያ አትናቴዎስ ነው ብሎ ተናግሯል። ይሄ በጣም ቦልድ የሆነ ክሌም ነው። ሁለተኛ ደግሞ ምን ብሎ ተናግሯል? አትናቴዎስ ደግሞ በሁለተኛ የፋሲካ መልእክቱ ላይ ነገር ሲጽፍ ግብጽ ላሉ ክርስቲያኖች ወይ ደግሞ በአሌክሳንድሪያ ላሉ ክርስቲያኖች እንጂ የዓለም አቀፋይቷ ቤተክርስቲያን ይሄን ነገር አታውቅም የሚል ቦልድ የሆነ ክሌም አድርጓል። ለዚህ መልስ እንሰጣለን። ከዛ ባለፈ ደግሞ የጥንቷ ቤተክርስቲያን ስለነዚህ ጾሞች ምን ትላለች፣ ስለዚህና የደህነ ጾም ስለሚባሉ ስለ ሮብና አርብ ጾም ምን ትላለች የሚለውን ነገር መልስ እንሰጣለን። ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በመጀመሪያ ደረጃ የመጀመሪያዋ ቤተክርስቲያን ያደረገችው ዓለም አቀፋዊ ጉባኤ አለ ወይ ደግሞ ኢኮኖሚካል ካውንስል አለ፣ የኒቂያ ጉባኤ። እዛ የኒቂያ ጉባኤ ላይ ሄዳችሁ ስትመለከቱ የናይሲን ክሪድ ካኖን 5 ላይ እንዲህ የሚል ቃል ታገኛላችሁ። 5ኛ ቀኑን ላይ ኦኬ And let these synods be held, the one before Lent and let the second be held about autumn ይላል። ሌንት የተባለው ምንድነው? ታላቁ የአብይ ጾም ነው። ዘ ግሬት ሌንት ተብሎ ይጠራል። ኦኬ ከአብይ ጾም በፊት እያለ ቀኑን 5 ላይ እዚህ ጉባኤ ላይ ጋይስ ቅዱስ አትናቴዎስ ዲያቆን ሆኖ ነው የሄደው። ኦኬ ስለዚህ እዚህ ጉባኤ ላይ የተሰበሰቡት ሲኖዶስ ወይ ደግሞ ከዓለም አቀፋይቷ ቤተክርስቲያን የተሰበሰቡት ጳጳሳት ምንን ያውቃሉ ማለት ነው። 325 ዓመተ ምህረት ላይ የአብይን ጾም ይጾሙ ነበር፣ ያውቁ ነበር። ለዛም ነው ኦኬ በእንግሊዝኛው እንዳሳየዋችሁ በአማርኛውም ደግሞ ጉባኤያተ ቤተክርስቲያን የሚለው መጽሐፍ ላይ ቀኑን 5ን ተርጉሞ ሲያስቀምጥ እንዲህ ብሎ ያስቀምጣል። ኦኬ እነዚህ ሁለት ሲኖዶሶችም አንዱ ክፋትን በማራቅ ለእግዚአብሔር ንጹህ የሆነ ስጦታ ማቅረብ እንዲቻል ከአብይ ጾም በፊት፣ ሁለተኛውም በጸዳይ ወራት ይሁን። ከምን ጾም በፊት? ከአብይ ጾም በፊት። ስለዚህ 325 ዓመተ ምህረት ላይ የተሰበሰበው ዓለም አቀፋይቷ ቤተክርስቲያን የአብይ ጾምን ታውቅ ነበር ማለት ነው። ቅዱስ አትናቴዎስ ገና እዚህ ጉባኤ ላይ ዲያቆን ሆኖ ነው ሄደው። ጳጳሳት ያውቁት ነበር። ስለዚህ ቅዱስ አትናቴዎስ ነው የደነገገው የሚለው ነገር የማያስኬድ ክሌም ነው። ሁለተኛ ወንድማችን አማን ምን የሚል ሐሳብ አንስቷል? ለምሳሌ የመጀመሪያ ክርስቲያኖችን እኛ እንመስላለን። ስለ ጾም ነው ዛሬ እያወራሁ ያለሁት። የመጀመሪያዎቹን ክርስቲያኖች እኛ እንመስላለን አለና ለምሳሌ ዲዳኬን ጠቀሰ። ጥሩ ነው መጥቀስ። ኦኬ ዲዳኬን ስንመለከት እኛን ይመስላሉ ብሏል። ዲዳኬ ላይ የተቀመጠ አንድ ትእዛዝ አለ። የመጀመሪያዎቹ ክርስቲያኖች ምንን መጾም አለባቸው ይላል? ሮብና አርብ መጾም አለባቸው ይላል። ማስረጃ ኦፍ ኮርስ ማስረጃ አለ። ኦኬ ዲዳኬ ላይ ሄዳችሁ ቻፕተር 8 ላይ ኮንሰርኒንግ ፋስቲንግ ኤንድ ፕሬየር በሚለው ክፍል ላይ እንዲህ የሚል ሐሳብ አለ። but let not your fasts be with the hypocrites for they fast on the second and fifth day of the week. ኦኬ አይሁዳውያን ነው ሂፖክሪት የሚለው። እነሱ መችና መች ይላል? ሰኞና ሐሙስ ይጾማሉ። መችና መች? ሰኞና ሐሙስ። በአይሁድ አቆጣጠር እንደምታውቁት ከእሁድ ነው ቀን የሚቆጠረው አይደል? እሁድ ነው አንድ ተብሎ የሚቆጠረው። ክርስቲያኖች ምን ይሏቸዋል? but fast on the fourth day and the preparation ወይ ደግሞ ፍራይዴ ይላል። አራተኛ ቀን መቼ ነው ከተባለ እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ሮብ 4 እና አርብ። የመጀመሪያዎቹ ክርስቲያኖች ዲዳኬ እንደምታውቁት ሐዋርያት ኦኬ ዳይሬክትሊ ጽፎታል ተብሎ የሚታመን ሰነድ ወር ከሐዋርያት እግር ስር ያሉ የመጀመሪያዎቹ ክርስቲያኖች ሮብና አርብን ጾሙ ተብሎ ታዘዋል። አማን ትጾማለህ? ሌሎች ፕሮቴስታንቶች ሮብና አርብ የመጀመሪያዎቹ ክርስቲያኖች እንደታዘዙት ትጾማላችሁ? አጾሙ። እኔ እስከማውቀው ድረስ ኦኬ የሚጾሙ ሊኖሩ ይችላሉ በግል የሆነ ቸርች የሆነ ፓስተር ሊድ በሚያደርገው ቸርች ውስጥ፣ ግን ኦፊሻል በሆነ መልኩ ሮብና አርብ የሚጾሙ ፕሮቴስታንቶችን እኔ አላውቅም እስካጠናሁት ድረስ። ኦኬ ስለዚህ ወንድማችን አማን በጾም ራሱ የመጀመሪያዎቹን ክርስቲያኖችን መስላለን የሚለው ክሌም ፎልስ የሆነ ክሌም ነው። ቀደም የቅዱስ አትናቴዎስን ኦልሬዲ ሪፊዩት አድርገናል። በመጨረሻ አንድ ላሳያችሁ የምፈልገው ነገር እኛ ከጾም እናገኛለን ብለን የምናስበውና ብዙዎቹ ፕሮቴስታንቶች ከጾም እናገኛለን ብለው የሚያስቡት ነገር የተለያየ ነው። አንድ አባት ልጥቀስላችሁ፣ ራሱኑ ታላቁ አባታችን ቅዱስ አትናቴዎስን። ኦኬ ፌስታል ሌተሩ ላይ እንዲህ ብሎ ይናገራል። አንደኛ ፌስታል ሌተሩ ወይ ደግሞ የፋሲካ መልእክቱ ምዕራፍ 1 ቁጥር 5 ላይ እንደዚህ ብሎ ይናገራል። ስለዚህ ጾም ስለ ታላቁ አብይ ጾም ኦኬ for not only does such a fast as this obtain pardon for souls ለነፍሳት ይቅርታን ብቻ አይደለም እንደዚህ አይነት ጾም የሚያሰጠው ከዛስ but being kept holy ቅዱስ አድርገን ከያዝነው it prepares the saints and raises them above the earth ቅዱሳንን ዝግጁ ያደርጋቸዋል ከምድርም ከፍ ያደርጋቸዋል እያለ ይናገራል። ማለት ቅዱስ አትናቴዎስ ኦኬ ለነፍሳት ይቅርታን ብቻ አይደለም የሚያሰጠው ምን ጾም። ወንድማችን አማን አትናቴዎስን ጠቅሰዋል። ይሄንን ታምናለህ? ኦኬ አትናቴዎስን እንደው ዝም ብለን ለመጽሐፍ ቅዱስ ቀኑና ብቻ መጥቀስ ሳይሆን ሌሎቹ የቅዱስ አትናቴዎስንም ትምህርት ማየት ያስፈልጋል ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። መልካም ቀን